ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ቅዳሜ ዕለት በወልቃይት አቅጣጫ የአብይ አህመድ ሰራዊት የከፈተውን ጥቃት ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ። ለካንከር ሚዲያ በደረሰ መረጃ መሰረት የጦር ኃይሎች ሆስፒታል በአዳዲስ ቁስለኞች መጨናነቁ ታውቋል። ቁስለኞቹ በዋናነት ከሸረሪና በተደረገ ውጊያ ቆስለው የመጡ እንደሆነ ነው ከመረጃ ምንጭ ለማወቅ የተቻለው። በአሁኑ ሰዓት ውጊያ እንደሌለ ፍጥጫው ግን እንደበረታ ነው መረጃዎች የሚያመለክቱት። ህወሓት ለዓለም አቀፉ ማህበረሰብ ጥሪ አድርጓል። ስደተኞች መጠለያ ካምፕ በአብይ አህመድ አገዛዝ ድሮኖች መመታቱን ነው የህወሓት መግለጫ የሚያመለክተው። ዛሬ በሰሜን ሸዋ ጻድቃኔ ማርያም በደረሰ የተፈጥሮ አደጋ 14 ሰዎች መሞታቸው ተገለጸ። ጉዳቱ የደረሰው በአካባቢው በጣለው ከባድ ዝናብ እንደሆነ ነው መረጃዎች የሚያመለክቱት። የትግራይ ተወላጁ ፖለቲከኛ ጠበቃ እንዲሁም የህግ ባለሙያ አበራ ንጉሱ በመንግስት ታጣቂዎች መታሰሩ ታወቀ። የኢሃፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይም ወደ እስር ቤት መወሰዱን ነው ከአዲስ አበባ የሚወጡ መረጃዎች የሚያመለክቱት። በርካታ መረጃዎችን ይዘን መጥተናል። ከያሬድ ኃይለማርያም የሰብአዊ መብት ተሟጋች ጋር ቆይታ የምናደርግበትን ያንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። መልካም ቆይታ። ሳንገናኝ ቀናት አለፉ። በርካታ አጀንዳዎች ካንተ ጋር ልንወያይ ያቀድናቸው ባለመገናኘታችን የተነሳ ሽፋን ልንሰጣቸው አልቻልም። ለማንኛውም አንዳንዶቹን ወደ ኋላ መለስ ብለን አስተያየት እንድትሰጥበት እናደርጋለን። የአብይ አህመድ ቃለ መጠይቅ አለ በአማራ ቴሌቪዥን ላይ የሰጠው፣ እሱን ሁለተኛውን ክፍል አልተነጋገርንበትም ከገለታው ጋር። ምናልባት ክፍል አንድ በወጣ ጊዜ ነበር የተገናኘ ነው። በሁለተኛው ክፍል የተናገራቸው አንዳንድ ነገሮችንም እናነሳለን። ብዙ መረጃዎች ነው ዛሬ የደረሱን። በቢሾፍቱ ደብረ ዘይት ለሚሰራው ዓለም አቀፍ አውሮፕላን ማረፊያ ገንዘብ የሚሰጥ አካል በመጥፋቱ ለተቋራጮች ወይም ደግሞ ለኩባንያዎች የወጣው ጨረታ እስከሚቀጥለው ጥር 2027 ዓ.ም መራዘሙን የታወቀው። ገንዘብ የሚሰጥ የለም። ስለዚህ የአብይ አህመድ አገዛዝ ጨረታውን ማራዘሙ ነው የተመለከተው። መሰል የኢኮኖሚ መረጃዎችን በስፋት እየወጡ ይገኛሉ። ያሬድ እስቲ ወደ አንተ ልምጣና ጠቅለል አድርገው ወቅታዊ ሁኔታ እንዴት ትመለከተዋለህ? ጦርነት የሚመስል ነገር ተጀምሯል፣ ነገር ግን አልቀጠለም። ምናልባት ሁለቱም ትከሻ መለካካት ላይ ሊሆኑ ይችላሉ። ነገር ግን ሊፈጥር የሚችለው አጠቃላይ ቀውስ ከወዲሁ በተለያዩ የፖለቲካና ወታደራዊ ታዛቢዎች ትንታኔ እየተሰጠው ነው የሚገኘው። የትብብሩ ኃይሎችም እንደዚሁ በጋራ በአገዛዙ ላይ ጥቃት ለመፈጸም ከሚያስችላቸው ምዕራፍ ላይ መጠጋታቸውም ከውስጥ የሚወጡ መረጃዎች ያመለክታሉ። ይህን ጨምሮ ሌሎች ነገሮችንም በማንሳት ወቅታዊውን የኢትዮጵያ ሁኔታ እንዴት እየተከታተልከው ነው? ዛሬ አብይ አህመድ አረንጓዴ አሻራ በሚል በየዓመቱ የችግኝ ተከላ ያከናውናል። ሪከርድ ሰብረናል እያለ ነው። የትኛው ሪከርድ እንደተሰበረ በየዓመቱ እንግዲህ የሚያውቀው የአብይ አህመድ አገዛዝ ብቻ ነው። ዓለም አቀፍ የመረጃ ቋቶች ይህንን ሊያረጋግጡ ወይም ደግሞ ሊመዘግቡ አልቻሉም። ያሬድ እንዴት እየተከታተልክ ነው አጠቃላዩን ሁኔታ? አመሰግናለሁ መሳይ። ሰሞኑን ትንሽ የሰመር ወቅት ነው። አውሮፓ እና ልጆች ይዘህ ወዲያ የምትልበት ጊዜ ስለሆነ ትንሽ የተመቻቸ ሁኔታ ውስጥ አልነበርኩም። አሁንም እንደምታየው ከተለመደው ደብረ ዘይት አካባቢ ከሚሰራው የአውሮፕላን አዲስ ማረፊያ ጋር ተያይዞ ያነሳው የገንዘብ ነገር በሌላም መንገድ እየታየ ነው። ዛሬ የሪፖርተር ጋዜጣ ላይ የምርጫ ቦርድ ለምርጫ ታዛቢነት ላሰራቸው አካላት የተመደበውን ገንዘብ መክፈል አልቻለም እና በዛ ምክንያት ምርጫ ቦርድ ቃሉን አልጠበቀም የሚል በምርጫው ላይ በታዛቢነት በተለያየ መንገድ የተሳተፉ ሰዎችም ቅሬታ ማሰማታቸው ይፋ ሆኗል። እና ያሬድ እንደው በመግቢያችን ላይ ያነሳነው አንድ አሳዛኝ ክስተት አለ። እሱን በተመለከተ የተወሰነ ነገር እንበልና ወደ ዝርዝሩ እንመጣለን። እንግዲህ በሰሜን ሸዋ ዞን በደብረ ምጥማቅ ጻድቃኔ ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተት ነው 14 ዜጎቻችን ወገኖቻችን ህይወታቸውን ያጡት። 5 በከባድ ጉዳት ደርሶባቸዋል። 2 ደግሞ ቀለል ያለ ጉዳት እንደደረሰባቸው ነው መረጃዎች የሚያመለክቱት። 14 ዜጎቻችን አልፈዋል። ነፍስ ይማር ብለናል። ለቤተሰቦቻቸው መጽናናትን እንመኛለን። ያሬድ በጣም ያሳዝናል። እኔም ዜናውን እንዳየው በጣም ነው ያዘንኩት።
ያሪ እንደው ባጭሩ ያው የአረንጓዴ አሻራ በሚል ዛሬ አብይ አህመድ የተለመደውን አመታዊ ግርግር አከናውኗል። ግርግር እንበለው አረንጓዴ አሻራ ማኖሩ እንደው በመርህ ደረጃ ስታየው ብዙም ችግር የለበትም። አብይ አህመድ ግን ለምን ዓላማ እንዲህ አይነቱን ግርግር እንደፈለገው ይታወቃል። ለማንኛውም ራሳቸው ቁጥር ያወጣሉ፣ ራሳቸው ተሳካ ይላሉ፣ ራሳቸው ያጨበጭባሉ፣ ለራሳቸው ሙገሳና ውዳሴ ያቀርባሉ። እውነት ለመናገር የመፈክር ሀገር ሆናለች ሀገሪቱ። መፈክር ብቻ ፉከራ ብቻ። የኢትዮጵያ ቴሌቪዥንን የዩቲዩብ ገጽን ብትመለከት እያንዳንዱ ቪዲዮ ላይ የሚለጠፈው መልእክት አንዳንድ ጊዜ ይገርመኛል። ትንሽ አንዳንድ ነገሮች ላይ እንደው አፈር ማለት ይሉኝታም የለም። አብይ አህመድ አንድ ምናልባት ፈልገን ልናሳየው እንችላለን። ዓለም ያልቻለውን ኢትዮጵያ የቻለች ብሎ የሱ ፎቶ ገጭ ያለበት አንድ ቪዲዮ ተመለከተ። ዓለም ያልቻለውን ኢትዮጵያ የቻለችው ምንድነው? እንደው በምን ተአምር ሊሆን ይችላል? ችግኝ ተከላው ከሆነ እንደምናየው ከአብይ አህመድ ሚዲያዎች ባሻገር የትም አንሰማም። ዓለምም ስለዚህ ጉዳይም አላለው። ይልቅስ ባለፈው ኬንያ የተከለችው ችግኝ በዓለም አቀፍ ሚዲያዎች ትልቅ ትኩረት ነው የተሰጠው። የተለመደ አመታዊ ግርግር እንበለው ኦዲት ይደረግ ቢባል እንግዲህ እንዳልከው ቀደም ሲል ችግኝ መትከል ችግር ሆኖ አይደለም። በእርግጥ አብይ አህመድ ችግኝ ነው እየተከለ ያለው ኢትዮጵያ ውስጥ ወይስ ችግር ነው የሚለው ህዝቡ የሚመልሰው ጉዳይ ነው። እየተከለ ያለው ችግር ነው። ኢትዮጵያ በየቀኑ አዳዲስ ችግር እያየች የመጣች በዚህ ሰውዬ ዘመን ከዛ ውጪ ምንም ልንገልጽ የምንችለው ነገር የለም። ህዝቡ አሁን በዚህ በግብርም በተለያየ መልኩም አደባባይ ሊወጣ ከጫፍ የደረሰበት ጊዜ ላይ እንገኛለን። በእንደዚህ አይነት ፕሮፓጋንዳዎች በእንደዚህ አይነት ጆሮን የሚያስደነግጡ ቁጥሮችና መፈክሮች እያሰሙ የሰውን ትኩረት የሰውን ስሜት ለማብረድ የሚደረግ መንገታገት ካልሆነ በስተቀር ምንም እያየነው እኮ ነው። እስቲ የትኛው ችግኝ ነው ባለፉት 5 ዓመታት እንግዲህ ይሄ ዘመቻ ከተጀመረ 5-6 ዓመት ይሆነዋል። እስቲ እንደው በወጉ የጸደቀ ችግኝ የት ነው ሊያሳዩን የሚችሉት? በማግስቱ እኮ ወሬውም ይጠፋል። ችግኙንም እኮ የሚከታተል የለም። እንደ ተከታታይ ስራ እኮ ያስፈልጋል። የዕለት ሁለት መትከል ብቻ እኮ አይደለም። አብይ አህመድ ጮቱን ነው የሚፈልገው። ይሄ ምንድነው የደሃ ሰርግ ጥሩምባ ይበዛዋል እንደተባለው በቃ ምንም ነገር ሳሰራ በጮት ብቻ ሰፈር መንደሩን ለማድመቅ ብታረገው እንቅስቃሴ ካልሆነ በስተቀር ኢትዮጵያን የማይመጥን እውነት ለመናገር ከዘመኑ ጋር የማይመጥን ኋላ ቀር ሰውዬ እጅ ላይ ኢትዮጵያ ወድቃ እንደዚህ አይነቱን ነገር የተለመደ ሆነብን። አሁንማ መገረም ሁሉ አቁመናል። የቱን አንስተን የቱን እንደምንተው አላውቅም። ምናልባት ከዚህ ከችግኝ ተከላው ጋር በተያያዘ ቀደም ሲል እንዳልኩት ዓለም አቀፍ ዳታዎች ምንድነው የሚያሳዩት? ይሄንን ፈተሽ አድርገን በስፋት መመልከት አለብን። የኢትዮጵያን ሕዝብ እያደናገረ ነው። 800 ሚሊዮን ችግኝ ተክለናል ነው እንግዲህ የሚባለው። አንደኛ እንዴት ነው የሚቆጠረው? እንዲህ አይነቱ ዳታን መሰብሰብ በራሱ በጣም አስቸጋሪ ነው። በስንዴ የሚያጭበረብረው በተለያዩ ስኬት እያለ በሚገልጻቸው የሚያጭበረብሩት በሙሉ በዓለም አቀፍ ዳታ ላይ ምንም ሊገኝ አልቻለም። ይሄ አሁን በዚህ በችግኝ ተከላው ላይ ራሱ እስከ ዓለም አቀፍ እውቅና ይላል። የትኛው ዓለም አቀፍ እውቅና አገኘበት ነው? እስቲ አንድ ሚዲያ አንድ የሆነ ዓለም አቀፍ ተቋም ወይ አንድ የሆነ በመንግስታቱ ድርጅት የሚባል ዓለም አቀፍ ተቋም ያለ አንድ አካል ስለ አብይ አህመድ ችግኝ ተከላ ያለፉትን በርካታ ዓመታት እንደው አዎንታዊ አስተያየት የሰጣለ ወይ? ራሱ እኮ ነው ለራሱ እያጨበጨበ ህዝብን እያደናገረ ምናልባት እቺ 2 ቀን በሚዲያው ላይ ሰፊ ትኩረት ተሰጥቶት ሊሄድ ይችላል። ከዛ ያለፈ ምንም ትርጉም የለውም። ህዝቡ ግን ምን እያለ ነው? እውነት ህዝቡ ምን እያለ ነው? ሰሞኑን በኦሮሚያ በተለያዩ አካባቢዎች ሰው የግብር መስሪያ ቤቶችን እያጨናነቀ ነው። ግብር መክፈል አልቻልንም፣ እንዴት እንክፈል? ያመጣችሁብን ህዝብ እያለቀሰ እኮ ነው። ይሄን የምንናገረው እኛ ወሬ ለማሳመር ብለን አይደለም። በየቀኑ ነው ሰው ለቅሶ እንባው። ኢትዮጵያ እኮ እንባና ደም ይፈስባት ሀገር ሆናለች። አንዳንድ ግፍ እኮ ነው በእንደዚህ አይነት ህዝብ ማልሆነ እንደው የዚህን ህዝብ ግፍ በተወሰነ ደረጃ ማቃለል እንኳን ባትችል እውቅና ላለመስጠት እንዲህ አይነቱን ማወናበጃ ፕሮፓጋንዳ በየዕለቱ በምትቆጣጠራቸው ሚዲያዎች ላይ ማስተጋባት ይሄ በእውነት በምድርም በሰማይም የሚያስጠይቅ ነው። እስቲ አንድ ልጅ ያለውን እንስማ እንደው በቀላሉ። አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም ህዝቡ የግብር ነገር ምርር ብሎታል። እኔ በዚህ ላይ ሰርቼ ይለወጣል የሚል ምንም አላማ የለኝም። ራሴን የማጥፋት እቅድ ነው ያዝኩት። በጣም ያሳዝናል። ይሄ አንዱ ለናሙና ያቀረብኩት ነው። ብዙ ነው ሶሻል ሚዲያ ውስጥ ከገባ ሰው ራሱን የቀረጸ ብሶቱን እያሰማን ያለው። እንዲያ ነች ኢትዮጵያ፣ እንዲህ ነች። ስለ ሰላሙ እናንሳ ከተባለ ሰሞኑን ምናልባት አንድ ቪዲዮ ተከታትለ ይሆናል። ቱሪስት ነው ኢትዮጵያ መጥቶ በጣም አስገራሚ ነገር ነው እየሆነ ያለው ኢትዮጵያ ውስጥ። ይሄ ቱሪስት ይናገረዋል። ምናልባት ድምጹንም ልንሰማ እንችላለን። ወደ አዋሽ አካባቢ አዋሽ ሄዶ ነው መንገድ ነው የሳተው።
ግን በጥይት ተመቷል፣ እግሩን ተመቷል። ከዚህ በኋላ ኢትዮጵያ አትምጡ ነው መልእክቱን ያስተላለፈው። ወደ ኢትዮጵያ እንዳትመጡ ነው። ሰላም የለም ነው። ቱሪስቱ ነው እንግዲህ የውጭ ዜጋ ነው። ይሄንን ቪዲዮ ቀርጾ የመኪናው ጎማ ተመቷል፣ እሱም እግሩ ተመቷል። ሰላም የለም። አዋሽ እኮ ማለት ከአዲስ አበባ በ150 ኪሎ ሜትር ርቀት ላይ ባለው እንትን ሁኔታ ነው። አብይ አህመድ አቅማቶ ነው የማይችለው ወይስ እሱ ራሱ የዚህ አካል ስለሆነ ነው? የሰላም ማደፍረሱ፣ የሌብነቱ፣ በአጠቃላይ በኢትዮጵያ ውስጥ የሚታየው ቀውስ ዋና አቀጣጣይና ጠማቂ ስለሆነ እንጂ አቅም ስላጣ ብቻ አይደለም። አቅም ማጣትም አለ፣ ግን ደግሞ የዚህም አካል ነው። ባለፉት 8 ዓመታት ሁለት አይነት መንግስት ነው ያለው። ካባ ደርቦ እንደ ትክክለኛ መንግስት ፊት ለፊት ይታያል፣ ማታ ማታ ደግሞ ጫውታው ሌላ ጉዳይ ነው። ስለዚህ ይህን ነገር በደንብ ሰው ማወቅ ያለበት ይመስለኛል። አዲስ አበባ ከተማ ነው እንግዲህ አብይ አህመድ በጣም የሚመካበት እንደው እንደ 2 ነጥብ ከንግግሩ የማይጠፋው የአዲስ አበባ ኮሪደር ልማት ነው። የአዲስ አበባ ኮሪደር ልማት በየዓመቱ የጎርፍ አሁንማ የአዲስ አበባ ህዝብ መኪና ሳይሆን ጀልባ እንግዛ እያለ እኮ ነው። መሻገራ መኪና አይሻገርም። በጣም አስቸጋሪ ሁኔታ ተፈጥሯል። የሰሩት ስራ ሁሉ ዝም ብሎ ይድረስ እንደሆነ በደንብ እየተጋለጡበት ያለበት ጊዜ ላይ ነው ያለነውና ብዙ ርቀት ሜዳ ያስፈልጋል።